በመጀመሪያ እንኳን ለፈረንጆች አዲስ ዓመት በሰላም አደረሳችሁ። 2025ን አልፈን ወደ 2026 መተናል። እንግዲህ 2025 ብዙ ነገሮች የተማርንባቸው ነው ብዬ አስባለሁኝ። ያው አዌርነስ ስለሆነ ሰው ብዙ ነገር ተምሯል ብዬ አስባለሁኝ። ያው 2026ን ደግሞ እንዳትደግሙት ነው ደግሞ 2025 ላይ ያደረጋችሁትን ማለት ነው። 2026 ላይ ያው ትሬዲንግ ላይ ህይወታችሁ የምትለውጡበት መሆን አለበት። ሰክሰስፉል የምትሆኑበት ነገር መሆን አለበት። በቃ 2025 ላይ ያዛችሁትን ፓራዳይም ሽፍት ማድረግ አለባችሁ ወደ 2026 ላይ ማለት ነው። ከዛ ውስጥ አንዱ ያው ትሬዲንግ ላይ በጣም ሉዚንግ ፕሮፊታብል እንዳንሆን የሚያደርገን ነገር ቢኖር አንደኛው ስትራቴጂ መለዋወጥ ነው። አብዛኛው ያው ሳይኮሎጂ ነው። ትሬዲንግ ላይ ጨዋታው ሳይኮሎጂ ነው፣ ሌላ ምንም ነገር አይደለም። ስትራቴጂን እንለዋወጣለን፣ ሪስክ የምናደርገውን እንለዋወጣለን፣ ሪስክ ሪዋርዳችንን እንለዋወጣለን። ያ ነገር መጥፎ ነው፣ ፕሮፊታብል እንዳትሆኑ ያደርጋችኋል። እኔ 2026 ላይ እነዚህ ነገሮች ብታደርጉ ስኬታማ ትሆናላችሁ የምላችሁ ነገር ናቸው። እስከ መጨረሻ ብቻ ብትከታተሉኝ በጣም አሪፍ ነገር ናቸው። እኔ አንደኛው ምንድነው የምነግራችሁ፣ ስትራቴጂ አትለዋውጡ። በቃ አንድ ስትራቴጂ ያዙ፣ እስከ መጨረሻው ድረስ ቀጥሉበት። የትኛውም ስትራቴጂ የትኛውም እንትን ገንዘብ ታገኙበታላችሁ፣ በዛም ደግሞ ገንዘብ ታጡበታላችሁ። እኔ ዩቲዩብ ላይ ቪዲዮ አፕሎድ ማደርግላችሁ ላይክ አንድ ስትራቴጂ ፒክ እንድታደርጉ ነው እንጂ ሁሉንም ስትራቴጂ እንድትሞክሩት አይደለም። አብዛኞቻችሁ ጥያቄ እያቀረባችሁ ላይ ስለሆነ ማለት ነው። ከዛ ውስጥ ከእናንተ ጋር የሚስማማውን መርጣችሁ ትሬድ አድርጉ ነው እንጂ ሁሉንም ደግሞ ተጠቀሙ እያልኩኝ አይደለም። እኔ ማጎን ሼር እያደረግኳችሁ ነው ያለሁት። ላይክ ፌቦናቺ ሳሳያችሁ፣ ማርኬት ስትራክቸር ሳሳያችሁ፣ ቼንጅ ኢን ሴል ዴሊቨሪ ሳሳያችሁ በእንትን እንዳታዩት ነው ማለት ነው። አንዱን መርጣችሁ ትሬድ እንድታደርጉት ነው። እኔ በ2026 ይህንን ስትራቴጂ ብትይዙት እስከ መጨረሻው ድረስ ብትቀጥሉበት እመኑ 2027 ፕሮፊታብል ሆናችሁ ነው ራሳችሁ የምታገኙት። እመኑ። እስከ መጨረሻ ብቻ እናንተ አደማምጡኝ፣ ብቻ ተከታተሉኝ ለማለት ነው። ምንድነው የሚለውን እንየው። ይሄኛው ስትራቴጂ ማለት ነው። እንዳትለውጡት፣ በደንብ ገብታችሁ ፕራክቲስ አድርጉት። ጆርናል እየጻፋችሁ ስህተት ካለ አይ ይሄ ስትራቴጂ ልለውጠው ሳይሆን ማለት ያለባችሁ ስህተት የቱ ጋር ነው ብላችሁ ማየት ነው ያለባችሁ። ምን አይነት ስህተት ሰርቼ ነው ላይክ ሉዚንግ ስትራይክ ውስጥ የገባሁት በሉ እንጂ ይሄ ስትራቴጂ አይሰራም አትበሉ። ስህተት ካላችሁ ስህተታችሁን አርሙ። ስህተት ከሌላችሁ ግን የማርኬቱ ጸባይ ነው። እንየው። አሁን በባለፈው ቪዲዮ አሳይቻችኋለሁ። ወደ ሎ ታይም ፍሬም እየገባው አሳያችኋለሁ ብዬ አላሳያችሁ ነበር። ነገር ግን ማርኬት ለምሳሌ ቤሪሽ ወረደ እንበል፣ ሁለተኛ ማርኬት እንደዚሁ ሄደ እንበል። በምን ክሎዝ አደረገ? በቦዲ ክሎዝ አደረገ እንበል። የዚህ ሶስተኛው ካንድልስቲክ በአያሳችን ምን ይሆናል? ቤሪሽ ይሆናል ራይት። ነገር ግን ማርኬት ከመውረዱ በፊት ምን ያደርጋል? ወደ ላይ ይወጣል። ወደ ላይ የሚወጣበት ምክንያት የኤዥያንን ሃይ ወይ ደግሞ ሊኩዲቲዎችን ለመውሰድ ነው። ያኔ ነው እኛ የምንሳተፈው። ማርኬት ወደ ላይ ሲወጣ ነው ያኔ የኤዥያንን ሃይን እኔ አሁን ማሳያችሁ ታርጌት ኤዥያንን ሃይ ተጠቅመን ነው ትሬድ የምንገባውና የኤዥያንን ሃይ ሲወስድ ያኔ ትሬድ እንገባለን። ሪቨርስም ሊያደርግም ከሆነ ለምሳሌ በዊክ ክሎዝ አድርጓል እንበል። እዚህ ጋር እንደዚህ እናደርገውና እዚህ ጋር በዊክ ክሎዝ አድርጓል እንበል። ስለዚህ ባያሳችን ምን ሆነ? ሁልሽ ሆነ። መጀመሪያ ወደ ላይ ከመውጣቱ በፊት ማርኬት ምን ያደርጋል? ወደ ታች ይወርዳል። ወደ ታች ሲወርድልን ያኔ ኤዥያንን ሎ ሲወስድልን ነው ያኔ ትሬድ የምንገባው። ለምሳሌ ያክል ማርኬት ኤዥያን ሎ አለን እንበል እዚህ ጋር። ምን እንጠብቃለን? ማርኬት መጥቶ የኤዥያንን ሎ ከወሰደ በኋላ ያኔ ማርኬት ስትራክቸር ሽፍት ሊሆን ይችላል። እኔ ቼንጅ ኢን ሴል ዴሊቨሪ የምጠቀመው ቼንጅ ኢን ሴል ዴሊቨሪ ተጠቅመን ያኔ ትሬድ መግባት እንችላለን ማለት ነው። ያኔ ስንገባ እንዳልኳችሁ ማርኬት አሁን ምን ሊያደርግ ነው? ወደ ታች እየወረደ ነበር። የኤዥያን ሎ ከወሰደ በኋላ አሁን ማርኬት ምን ሊያደርግ ነው? ሪቨርስ ሊያደርግ ነው። 2026 የምንጠቀመው ስትራቴጂ ይህንን ነው። ከዚህ በኋላ ላለውጥ እስከ መጨረሻ ድረስ እንትን የምንልበት ስትራቴጂ መሆን አለበት ማለት ነው።
ሶ ምሳሌዎችን እናያለን። በኋላ ላይ ባክቴስ እያደረግን በደንብ እናያለን። ነገር ግን ጥር 4 ላይ ያዘጋጀሁላችሁ ፕሮግራም አለ። እሱ ሜንቶርሺፕ ነው። አብዛኞቻችሁ በጠየቃችሁኝ ማለት ነው። እዛ ሜንቶርሺፕ ውስጥ ምን አለው? አንደኛው 1-to-1 ክላስ አለው ከአንድ ተማሪ ጋር ከኔ ጋር በመሆን 1-to-1 ክላስ በሳምንት አንድ ጊዜ ያገኛል ማለት ነው። እንዲሁም ደግሞ ላይቭ ሴሽን አለን። እኔ ትሬድ ስገባ ምን እያየሁኝ ነው፣ ምንስ ተጠቅሜ ነው ትሬድ የሚገባው የሚባለውን ላይቭ ላይ ትሬድም ስገባ አንድ ላይ ሴሽን እየተጠቀምን ነው የምንገባው ማለት ነው። እሱ በሳምንት 3 ጊዜ አለን። እንዲሁም ደግሞ ሜንቶርሺፕ ቪዲዮዎችም አሉት። እንዲሁም ደግሞ በየቀኑ ደግሞ እዛው ግሩፕ ውስጥ ደግሞ ዴሊ ማርኬት አናላይሲስ ሼር አደርጋለሁኝ ማለት ነው። ፕራይቬት ኮሚኒቲ ግሩፕ አለን። እዛው ከተማሪዎች ጋር ዲስከስ የምናደርግበት ግሩፕ አለን። ጥር 4 ላይ ይሄ ሜንቶርሺፕ ክላስ ይጀመራል። በጣም ውስን ተማሪ ነው የምቀበለው። እውነት ለመናገር በጣም ውስን ተማሪ ነው። መመዝገብ የምፈልጉ ሰዎች ካላችሁ ቴሌግራም ላይ መታችሁ አናግሩኝ፣ ወይ ደግሞ ኢንስታግራም ላይ ገብታችሁ አናግሩኝ። ከጥር 4 በኋላ አልመዘግብም። እስከ ጥር 4 ድረስ ብቻ ነው ተማሪዎች የምቀበለው። ወደ ምሳሌያችን እንሄድ። እሺ አሁን ያለሁት ዩኤስዲ ላይ ነው ያለሁት። አብረን ምሳሌ እናያለን ማለት ነው። አሁን እንደምናየው ዊክሊ ቻርት ላይ ነኝ ያለሁት። ማርኬት መጥቶ የዚህኛውን ሎ ወስዷል። ማርኬት ምንም የሚወርድበት ሪዝን የለውም። ስለዚህ ሪቨርስ ሊያደርግ ነው። እንዲሁም ደግሞ በዊክ ነው ክሎዝ ያደረገው ካያችሁት። ማርኬት ሪቨርስ ሊያደርግ ነው። የድረስ ከላይ ባይሳይድ ሊኩዲቲ ያለን፣ ያ ባይሳይድ ሊኩዲቲ ማርኬትን አትራክት ያደርገዋል፣ ወደ ላይ እንዲወጣ ማግኔት ያደርገዋል ማለት ነው። ስለዚህ ባያሳችን ምን ሆነ ማለት ነው? ቡሊሽ ሆነ ማለት ነው። ወደ ዴይሊ ላይ ስንመጣም ዴይሊ ላይ በደንብ ግልጽ አድርጎ እያሳየን ነው ማርኬት ሪቨርስ ሊሆን እንደሆነ። ምክንያቱም አንደኛ እዚህ ጋር መቶ 60 ሊኩዲቲ ወስዶልናል። ይሄ በጣም አሪፍ ምሳሌ ነው። እንዲሁም ደግሞ በቦዲ ነው መቶ ክሎዝ ያደረገው። ስለዚህ ማርኬት ሃይራ ሃይ እየሰራ ነው እየሄደ ያለው። ማርኬት ቡሊሽ ነው። እዚህ ሃይ ድረስ ከሚመጣ ድረስ አብረን ባይ እናያለን ማለት ነው። እንዲሁም ደግሞ ካያችሁት ከላይም ደግሞ ፌር ቫልዩ ጋፕ አለ። ይሄ ደግሞ ምንድነው? እንደ ድሮን ሊኩዲቲ ነው። ማርኬት አትራክት ያደርገዋል፣ ወደ ታች ይወርድና ወደ ላይ ይወጣል። መጀመሪያ ማርኬት ወደ ላይ ከመውጣቱ በፊት ምን ያደርጋል? ወደ ታች መውረድ አለበት፣ ሊኩዲቲ መውሰድ ስላለበት። ያ ሊኩዲቲ ደግሞ የምናየው ምን ላይ ነው? ወደ 1 አወር እንሄዳለን። አሁን 1 አወር ላይ ነው ያለሁት። እንደምታዩት ኤዥያን ሴሽን አለን። ኤዥያን ሴሽን ስዊፕ ሆኗል። ይሄ በጣም አሪፍ ምሳሌ ነው። እንዲሁም ደግሞ ፌር ቫልዩ ጋፕም አለን። ስለዚህ ማርኬት ቡሊሽ ሊሄድ ነው ማለት ነው። ወደ 5 ሚኒት ሄደን ትሬድ እንገባለን ማለት ነው። መጀመሪያ ስቶፕ ፓንት ማየት አለብን። ማርኬት መቱ የዚህኛውን ሎ መውሰድ አለበት። አፍተር ስቶፕ ፓንት ነው ትሬድ የምንገባው ማለት ነው። ምክንያቱም ሪቨርስ መሆኑን የምናውቀው ያኔ ነው። እንደምታዩት እዚህ ጋር ስቶፕ ፓንት ከፈጠረ በኋላ ይሄኛውን በቦዲ ካንድል ክሎዝ አድርጓል። ስለዚህ ይሄ ምንድን ነው? ቼንጅ ኢን ስቴት ዴሊቨሪ ነው። ስለዚህ አሁን ትሬድ መግባት እንችላለን እዚህ ጋር ማለት ነው። ቀጥታ ባይ እንገባለን። ስቶፕ ሎሳችን ሎ ላይ እናደርገዋለን። ቲፒያችን ደግሞ ኤዥያን ሃይ ላይ ብናደርገው በጣም አሪፍ ነው ማለት ነው። ለንደን ኦፕን ሆኗል። ያው ኢንዲኬተሩ ነው ሰዓት ያልቆጠረልኝ። እኔው ኢንተሪ ሰጥቶኛል። ቲፒ አሁን አግኝቻለሁኝ ማለት ነው። ምንም ማወሳሰብ አያስፈልግም። በቃ ኤዥያን ሎ ወሰደ፣ በቃ ትሬድ ገባው። ላይም ድረስ መጠበቅ እንችል ነበር፣ ግን 1-2 ካገኘን በቂያችን ነው። ሌላ ምንም እንትን ማለት የለብንም፣ ቼስ ማድረግ የለብንም። እንደምታዩት ነው። ይህን ይመስላል። በጣም ኢዚ ነው። ወደ ሌላ ደግሞ ምሳሌ ደግሞ እኔ አሁን ደግሞ ሁለተኛ ምሳሌ ነው ያለ ነው። እንደምታዩት ማርኬት የዚህን ሃይ ይወስዳል ብለናል። ስለዚህ ማርኬት ቡሊሽ ይሄዳል ብለን ነው የምናስበው፣ የዚህኛውም ሎ ስለወሰደ ማለት ነው። ከላይ ባይሳይድ ሊኩዲቲ ስላለ ማርኬት አትራክት ያደርገዋል ማለት ፈልጌ ነው። እንደምናየው ማርኬት ይህንን የዚህኛውንም ሃይም አልወሰደም። ከላይ ሎ ሪዚስታንስ ሊኩዲቲ አለ፣ ከላይ ሊኩዲቲዎች አሉ። ማርኬት ወደ ላይ የሚወጣበት ብዙ ቻንስ አለው ማለት ነው። ስለዚህ ወደ ላይ ከመውጣቱ በፊት ወደ ታች ይወርዳል። እንደምታዩት ቤሪሽ ነው ካንድሉ። ይሄ አሪፍ ሳይን ነው ለእኛ የሚያሳየን ማለት ነው። ወደ 1 አወር እንሄዳለን። 1 አወር ጋር ሄደ ደግሞ ምን እንጠብቃለን? ኤዥያን ሎ ስዊፕ እስከሚሆን ድረስ እንጠብቃለን። ስዊፕ አልሆነም እስከሆን ድረስ ኤዥያን ሎ ኦኬ። አሁን ኤዥያን ሎ ስዊፕ ሆነ።
ይሄ በጣም አሪፍ ሳይን ነው ማለት ነው ለኛ። እንዲሁም ደግሞ እዚህ ጋርም ደግሞ ለወስዶልናል። ይሄ በጣም አሪፍ ነው። ስለዚህ አሁን ሪቨርስ እንገባለን ማለት ነው። ለንደን ኦፕን ሆኗል። ይሄ እንዳያወዛግባችሁ ዲሌት ላድርገውና ሶ ማርኬት መጥቶ የዚህኛውን በቦዲ ክሎዝ ሲያደርግ ያኔ ትሬድ እንገባለን ማለት ነው። እስካሁን ድረስ በቦዲ ክሎዝ አላደረገም። ድጋሚ ስቶፕ ፓንት አገኘ እዚህ ጋር። ስለዚህ አሁንም ማርኬት መጥቶ የዚህኛውን ፕሪቪየስ ቤሪሽ ካንድል የነበረውን በቦዲ ክሎዝ ማድረግ አለበት አቦፍ ማለት ነው። እስካሁን ድረስ ለመጨረሻ ጊዜ ቤሪሽ የወረደበት ካንድል ጋር እንትን አልሆነም፣ ቦዲ ክሎዝ አላደረገም። ስለዚህ እንጠብቀዋለን። ኒውዮርክ ስቴሽን ኦፕን ይሁን 8 ሰዓት ላይ። እስካሁን ድረስ ክሎዝ አላደረገም፣ እንጠብቀዋለን። ኦኬ አሁን ቦዲው ካንድል ክሎዝ አድርጓል። ሶ ኢንተሪያችን እዛ ጋር እናደርገዋለን። ስቶፕ ሎሳችን እዚህ ጋር ማድረግ እንችላለን፣ ግን ሪስኪ ስለሚሆንብን እዚህኛው ሎ ድረስ እናደርገው። ሶ ቲፒያችን ደግሞ ያው ኤዥያን ሃይ ድረስ ብናደርገው አሪፍ ነው። 1 ስለሚሰጠን ፒስ ነው። ሶ ትሬድ እንገባለን። 1% ሪስክ ነው ያደረኩት። ኢንተሪ ሰጥቶኛል። ሶ እጠብቀዋለሁ። ኦኬ አሁን ቲፒ ሰጥቶኛል። ምንም ያወሳሰብኩት ነገር የለም። በጣም ኢዚ ነው። ሶ ወደ ሶስተኛ ምሳሌ ደግሞ እንሂድ። ኦኬ አሁንም ባያሴ ቡሊሽ ነው። ከላይ ባይሳይድ ሊኩዊዲቲ ያለኝ ማርኬት መጥቶ ይወስደዋል ብዬ አስባለሁ። ነገር ግን ከስር ግን ባይሳይድ ሊኩዊዲቲ ወስዷል። ሶ ማርኬት ሜቢ ሪቨርስ ሊያደርግ ይችላል። እንዲሁም ደግሞ በዊክ ነው ክሎዝ ያደረገው ካያችሁት። ስለዚህ ሜቢ ማርኬት ቤሪሽ ሊወርድ ይችላል። እዚህ ጋር ሳይን እየሰጠን ስለሆነ ማለት ነው። ሜቢ እዚህ ጋርም ፌር ቫሪ ጋፕ ስላለን ማርኬት ይህን እንደ ድሮን ሊኩዊዲቲ ተጠቅሞት ቤሪሽ ሊወርድ ይችላል። ስለዚህ እንየው። ኤዥያን ሃይ ስዊፕ ሲሆን ቤሪሽ እንገባለን። ኤዥያን ሎ ወስዷል። የኔ ባያስ ቤሪሽ ነው፣ ምክንያቱም ዴይሊ ላይ ምንድን ያልኳችሁ በዊክ ነው ክሎዝ ያደረገው። ስለዚህ ማርኬት ሎር ሎ እየሰራ ነው። እንዲሁም ደግሞ ካያችሁ ግን ይሄ ባያሳችን ደን ሆኗል። የፕሪቪየስ ዴይ ሎ ወስዷል። ስለዚህ ሪስኪ ነው ሴል ለመግባት። ግን እንየው። አሁንም ማርኬት መጥቶ ኤዥያን ሃይ እስከሚወሰድ ድረስ ጠብቃለሁኝ። በዴሊ ነው ተመስርቼ እየሄድኩኝ ያለሁት። በዊክ ክሎዝ ስላደረገ በቦዲ ቢሆን ኖሮ ባይገባው ነበር። ግን በዊክ ክሎዝ ስላደረገ ሜቢ ማርኬት ቤሪሽ ይወርዳል ብዬ ነው። ግን ሪስኪ ነው ይሄ ትሬድ። እኔ አልገባውም፣ ጀስት ለማሳየት ነው ለእናንተ። ሶ እንጠብቀው። ኦኬ ማርኬት ወደ ላይ ወጣ። ኤዥያን ሃይ ይውሰድ፣ ያኔ እንገባለን። ኦኬ ኤዥያን ሃይ ወስዶልናል። ሶ ቼንጅ ኢን ኢሴት ዴሊቨሪ እዚህ ጋር አለን። ቼንጅ ኢን ኢሴት ዴሊቨሪ ከላይም አለን፣ ግን ያው ቅርብ ያገኘነው ቦታ ላይ ነው የተጠቀምኩት። ሶ ኢንተሪ እዚህ ጋር እገባለሁ። ስቶፕ ሎስ ከላይ፣ ቲፒ ደግሞ ለንደን ሎ እናድርገው። ይሄ ትሬድ ሪስኪ ነው። ባይዘዊ ኤ ፕላስ ሲታፕ ምለው አይደለም፣ ምክንያቱም ዴሊ ባያሳችን ደን ስለሆነ ቀድሞ ማለት ነው ስላበቃ። እንያው ኢንተሪ ሰጥቶኛል። ፕሮፊት ላይ ነኝ ያለሁት። ሰምታይምስ ኤ ሲታፕ ማንላቸውም አንዳንድ ጊዜ ዊን እናደርጋለን። ኦኬ አሁን ቲፒ ሰጥቶኛል። ኤ ትሬድ ሪስኪ ነው፣ እኔ አልገባውም። ኤ ፕላስ ሲታፕ ምለው አይደለም፣ ምክንያቱም ባያሳችን ደን ስለሆነ። እዩትማቸው። አሁን ለምሳሌ ማርኬት ቤሪሽ የወረደ ይመስላል። አሁን ብናየው ማርኬት ቡሊሽ ወጣ። ያኔ ብንገባ ኖሮ ሆልድ ብናደርገ ኖሮ ሎስ እናደርገ ነበረ። ሶ ወደ አራተኛ ምሳሌ ስናይ ማርኬት እንደምታዩት በዊክ ነው ክሎዝ ያደረገው። ስለዚህ ማርኬት ሪቨርስ ሊያደርግ ይችላል። የባለፈው ሃይ አለን፣ እንዲሁም ደግሞ የባለፈው ሳምንትም ሃይ አለን። ስለዚህ ማርኬት ቡሊሽ ሊወጣ ይችላል። ስለዚህ እንየው፣ እንጠብቀው። ኦኬ ለንደን ኦፕን አልሆነም፣ ግን ማርኬት ግን ስትሮንግሊ ቡሊሽ ነው እየሄደ ያለው። ባያሳችን ቡሊሽ ስለሆነ ኤዥያን ሎ ስዊፕ። ኦኬ ኤዥያን ሎ ስዊፕ ሳይሆን ማርኬት የፕሪቪየስ የባለፈውን ሃዮች ወስዶታል በጣም። ስለዚህ ማርኬት ወደ ሃይ የሚሄድበት ሪዝን የለውም። ሜቢ ሪቨርስ ሊያደርግ ስለሚችል ይህንን
ትተነው ኔክስት ዴይ ጠብቀን ትሬድ ብንገባ ይሻለናል ማለት ነው። ወደ ምሳሌ 5 ስንሄድ ማርኬት ስዊንግ ሃያችንን ወስዶልናል። ያ አሪፍ ነው በጣም። እንዲሁም ደግሞ ኦርደር ብሎ ካለ እዚህ ጋር ሶ ሜቢ ማርኬት ቤሪሽ ሊወርድ ይችላል። ሶ ወደ ዴሊ ስንሄድ ማርኬት እንደምታዩት በምንድነው ክሎዝ ያደረገው? ዊክ ክሎዝ አድርጓል። ሶ ማርኬት ሪቨርስ ሊያደርግ ነው የዊክሊን ኦርደር ብሎክ ተጠቅሞ፣ እንዲሁም ደግሞ ቦዲ ካንድል ክሎዝ ነው ያደረገው። ስለዚህ ማርኬት ሎወር ሎ እየሰራ ነው። ሶ ማርኬት መጀመሪያ ከመውረዱ በፊት ወደ ላይ ይወጣል ብያችኋለሁ። ከወጣ በኋላ ነው የሚወርደው። ሶ አሁን ይህ አሪፍ ሳይን ነው ለኛ። ወደ ዋን አወር እንሄዳለን። ዋን አወር ከሄድን በኋላ እዚህ ጋር ባይሳይድ ሊኩዲቲዎች አሉ ካያችኋቸው። ለምሳሌ እዚህ ጋር አለ ኤዥያን ሃይ ስዊፕ ሆኖልናል። እዚህ ጋር ደግሞ ሃዮች አሉ። የዚህኛውን ሃይ ባይወስደውም ነገር ግን የኒውዮርክ ሃይን ወስዷል። በጣም አሪፍ ነው ይሄ። እንዲሁም ደግሞ ኤዥያን ሎ ደግሞ ኤዥያን ሃይ ደግሞ ስዊፕ ሆኗል። ሶ እዚህ ጋር ለመጨረሻ ጊዜ ስቶፕ ፓንት አለን። እንዲሁም ደግሞ ማርኬት ለመጨረሻ ጊዜ ቡልሽ የወጣበት እንትን አለ ካንድል አለ። ስለዚህ ማርኬት በቦዲ ክሎዝ ሲያደርግ ያኔ እንገባለን። ቦዲ ክሎዝ አድርጎልናል። ሶ ስቶፕ ሎሳችን እዛ ሃይ ጋር ካረግነው በቂ ነው። ቲፒ 1-2 ካረግነው በቂ ነው። ያው ኤዥያን ሎ ድረስ አሪፍ ሪስክ ሪዋርድ ስለማይመጣ ነው። ኤዥያን ሎ ከወሰደ በኋላ ግን ስቶፕ ሎሳችን ብሬክ ኢቭን እናደርገዋለን። እሺ ኢንተሪ ሰጥቶናል። ኦኬ አሁን ቲፒያችን ሰጥቶናል ማለት ነው። ያው በጣም ኢዚ ነው፣ በጣም ቀላል ነው። ምንም ማወሳሰብ አያስፈልገው። ሶ በቃ ባሳየዋችሁ መንገድ ገብታችሁ በደንብ ባክቴስት አድርጉ። በደንብ ጆርናል እየጻፋችሁ ባክቴስት የምታደርጉትን ጆርናል እያደረጋችሁ በደንብ ፕራክቲስ አድርጉ። እንዲሁም ደግሞ በቃ ጥር 4 መመዝገብ የምትፈልጉ ሰዎች ካላችሁ ሜንቶርሺፕ ክላስ ቴሌግራም ላይ መታችሁ አዋሩ፣ ወይ ደግሞ ኢንስታግራም ላይ። ቀጣይ ቪዲዮአችን የሚሆነው ስለ ሳይኮሎጂ ነው። በዚህ አመት በቃ ላይክ ፕሮፊታብል ትሬደር እንድትሆኑ ስለምፈልግ ነው። ሶ ቀጣይ ቪዲዮ ላይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።